የስኩል ዩዘር ወይም ኢንስቲትዩሽን እንዴት አድ እንደሚደረግ ነው በዚህ ቪዲዮ የማሳያችሁ። ኢንስቲትዩሽንን አድ ለማድረግ መጀመሪያ በወረዳው አካውንት ነው ሎጊን የምታደርጉት። ከዛ በኋላ ሁለት አይነት መንገድ አለ። አንደኛ እዚህ ጋር ዳታ ሰሚሽን በሚለው እዚህ ኢንስቲትዩሽን በሚለው ብዙ ኢንስቲትዩሽኖችን ማስገባት ከፈለገን ከ5 ከ10 በላይ በአንዴ ማስገባት ከፈለገን እዚህ ኢንስቲትዩሽን የምትለዋን እነካለን። ከዛ እዚህ ኤምቲ ቴምፕሌት እናወርዳለን። ባዶ ቴምፕሌት አውርደን ከዛ እንደዚህ ይወርድልናል። የወረደልን ቴምፕሌት ጋር እንሄዳለን። ያንን ቴምፕሌት ከፍተን ያው እንደዚህ ቴምፕሌቶቹ ብሎክ እናደርጋቸዋለን። መጀመሪያ ብሎክ ብሎ የሚያስቸግር ከሆነ እና ያንን ቴምፕሌት በምንከፍትበት ጊዜ እንደዚህ ይመጣል። ዳታ ውስጥ በምንገባበት ጊዜ እዚህ ጋር እንድናስገባ ኢኔብል ኮንቴንት አድርገን የኢንስቲትዩሽኑን ኔም ሙሉ መረጃውን እናስገባለን። እዚህ ጋር ለምሳሌ እዚህ ጋር ንጋት ትምህርት ቤት ንጋት የሚል ትምህርት ቤት ካለ ስሙን ንጋት አልኩት። ከዛ ሴክተሩን እናስገባለን። ሆስት ነው ሪፊውጂ የሚለውን ታይፕ እናስገባለን። ፕራይመሪ ነው ፕሪ ፕራይመሪ ነው ሚድል እያለ ፕራይመሪ ኦነርሺፕ ሙሉ መረጃውን እናስገባለን። ገቨርንመንት ነው ወይስ የግል ነው የቸርች ነው የሚለው ሶ ገቨርንመንት ካልን ሞቢሊቲ ስታተሱን ስቴሽነሪ ነው ሞባይል ስቴሽነሪ ኤስታብሊሽመንት ይርመሽ ነው ኤስታብሊሽድ የሆነው 2000 እንበለው። ሪጅን የት ነው ካለ ሪጅኑን ዞኑን ሙሉ ነገሩን እናስገባለን ነው። ወረዳ አደሮ ታውን አድሚኒስትሬሽን ስለሆነ እንደዚህ ቀበሌ የቀበሌውን ስም እንጽፋለን። ሎኬሽን ታይፕ ሩራል ነው አርባን ነው የሚለውን ፖስታል ኮድ እነዚህ እንትን አይደሉም፣ ስታር የሌለባቸው ግዴታ አይደሉም። ሶ እነዚህን ካስገባን በኋላ ሁለተኛ ነው እየቀጠለ 1 2 እያለን እንቀጥላለን ወደ ታች። ብዙ በአንዴ ማስገባት እንችላለን ነው ይሄኛው ኦፕሽን ወደ ብዙ ኢንስቲትዩሽኖችን በአንዴ ለማስገባት ሲሆን ነው። እዚህ ጋር በተመሳሳይ በቀጣዩ ራውም እንደዚህ አይነት ተመሳሳይ እንጽፍለታለን። ስንጨርስ ይሄንን ሴቭ አድርገን መውጣት ነው። ዳታ ኢንስፔክት ስናደርግ ትክክል መሆኑን ያሳየናል። ስለዚህ ይሄንን በኤክስ ወጥተን ሴቭ አድርገን ወጥተን ወደዛ ሄደን እዚህ ጋር አፕሎድ ማድረግ ነው። እዚህ ጋር ኢንስቲትዩሽን በሚለው በቅድሙ ልብ በሉ በወረዳው አካውንት ነው ያለውት እና አፕሎድ ለማድረግ ፋይሉን መምረጥ ነው። ፋይሉ እዚህ ጋር አለ። ኢንስቲትዩሽን ቤዚክ ዳታ የሚል አለ። ኔክስት እንላለን። ከዛ እዚህ ጋር ስናይ ሰክሰስ እና ኦሬዲ በመጀመሪያ በዛ ስም ስላስገባሁት እዚህ ጋር ዱፕሊኬት ብሎኛል። ዳታው ዱፕሊኬት ነው። ስለዚህ የትምህርት ቤቱን ስም ልቀይር። በዛ ስም ኦሬዲ ስላስገባው ነው ዱፕሊኬት ያለኝ። ዝም ብዬ ሌላ ስም እዚህ ጋር ላስገባ። እዚህ ጋር ስኩል ኤክስ ልበለው። ስኩል የትኛውም ስኩል ሊሆን ይችላል። ስኩል ኤክስ ልበለው። አሁን ይቀበለኛል። ያ ዱፕሊኬት ያለው መጀመሪያ በዛ ስም አስገብቼ ነበር ነው። ሶ ወደ ኋላ እንመለስና ባክ ቱ ስታርት አፕሎድ እናደርገዋለን። ይሄንን ቴምፕሌቱን አፕሎድ ስናደርግ ኔክስት እዚህ ጋር ሰክሰስ 1 አለ። አንድ ኢንስቲትዩሽን ተቀብሏል። ኔክስት ከዛ ሰብሚት ኦል የሚል አለ። ሰብሚት ኦል እንለዋለን። ኮንፊርም እናደርገዋለን። እንደምታዩት ስኩል ኤክስ የሚባለው ስኩል እንደዚህ አድ ተደርጓል። አድ ካደረግን በኋላ የኢንስቲትዩሽን ዩዘር ኔሙንና ፓስወርዱን የት እናያለን? እዚህ ኦተንቲኬሽን ውስጥ ዩዘር ኔሙን ማለት ዩዘር ኔሙን እዚህ እናያለን። ፓስወርዱን እኛ ነን የምንሰጠው። ኦተንቲኬሽን ውስጥ ኦርጋናይዜሽን ማኔጅመንት ስናይ ተመልከቱ ስኩል ኤክስ ገብቷል። አሁን ያስገባሁት ስኩል ኤክስ ከገባ እዚህ ጋር የዩዘር ኔሙ ይሄኛውን እንቀበላለን ነው። ይሄን ኮፒ አድርገን አካውንት እንዴት እንፈጥርለታለን ወይንም ዩዘር በሚለውን ዩዘር ማኔጅመንት ላይ ነው። ዩዘር ማኔጅመንት ላይ ገብተን ተመልከቱ። እዚህ ሊስቱ ላይ ማን መጣልኝ ማለት ነው። እዚህ እንደምናየው ስኩል ኤክስ መጣልኝ። ስኩል ኤክስ ምን ማስገባት እችላለሁ? ዩዘር መፍጠር። ዩዘር የለውም ተመልከቱ። ስለዚህ እዚህ ጋር አድ ዩዘር ትምህርት ቤቱን እንመርጥና የምንፈልገውን አድ ዩዘር እንላለን። አድ ዩዘር ብለን ዩዘር ኔሙን ቅድም ኮፒ ያደረግነውን የኢንስቲትዩሽኑን እዛ ኦርጋናይዜሽን ማኔጅመንት ላይ ኮፒ ያደረግነውን እንጽፋለን። የትምህርት ቤቱን ስም ስኩል ኤክስ ነው ያልኩት።
ስኩል ኤክስ እለዋለሁ። ፓስወርድ እንግዲህ የተቀላቀለበት የፈለግነውን ፓስወርድ ማስገባት ነው። ያው እስካሁን እየተለማመድንበት ያለው ፓስወርድ ኤሚስ አት 2025 $edu የሚለውን ላስገባ። ከዛ ኢሜይልም እዚህ ጋር ግዴታ ነው ስታር አለበት። ስለዚህ school@gmail.com ብዬ አስገባለታለሁ። ፎንም ከፈለግን እናስገባለን። ሴቭ እለዋለሁ። ሴቭ በምልበት ጊዜ ኦፕሬሽን ሰክሰስፉል የሚል ያመጣልናል። ሴቭ ስናደርገው ኦፕሬሽን ሰክሰስፉል፣ ስለዚህ ሴቭ አደረግነው። ልብ በሉ እዚህ ጋር ዩዘር ኔሙን ካወቅን ፓስወርዱን ካወቅን በዛ መግባት እንችላለን። ከዛ በኋላ አሁን ዝም ብለን በዚህ ብንገባ ሙሉ መረጃ እዛ አካውንቱ ላይ አያመጣም። ስለዚህ ቀጣይ ስቴፕ እዚህ ጋር ሮልን አሳይን ማድረግ ነው። አሳይን ሮልስ እንላለን። ስለዚህ እዚህ ጋር ቹዝ ኤሮል የሚል አለ። ከዛ ኔክስት እዚህ ጋር ስኩል ዩዘር እንዲሆን ነው ይሄን አካውንት እየፈጠረን ያለ ነው። ሴቭ። ስለዚህ ከዚህ ወጥተን በስኩል ኤክስ ስንገባ አካውንት ተፈጠረ ወይ የሚለውን ቼክ ለማድረግ እዚህ ጋር የስኩል ኤክስ እንትኑ ዩዘር ኔሙን አምጥቻለሁ። እዚህ ኮፒ አድርጌ ፓስወርዱን አስገባለሁ። ኤሚስ ሻውል አድርገው @2025 $edu ከዛ ካፕሻው ላይ 1887 ሎጊን እለዋለሁ። ተመልከቱ ስኩል ኤክስ አካውንት ገብቷል ነው። ስለዚህ እዚህ ጋር መጠቀም ይችላል ነው። በእንደዚህ አይነት መንገድ አድ ማድረግ እንችላለን። እንግዲህ ያ በልክ ሙሉ በአንዴ ለማስገባት ነው። እሺ በወረዳው ልግባ ድጋሚ። አንድ ትምህርት ቤት በአንዴ በቀላሉ እዛው ሲስተም ውስጥ ሆነን አድ ማድረግ እንችላለን። እዚህ ዳታ ኩዌሪ ላይ ኢንስቲትዩሽን በሚለው ላይ እዚህ ጋር አድ ብለን ማስገባት እንችላለን። እዚች ጋር አድ አለች። አድ ከዛ ኢንስቲትዩሽን ስኩል ዋይ ልበለው አዲስ እንትን ላስገባለት። ከዛ ሴክተር ምረጡ ይላል። ይሄ እዚሁ አንድ በአንድ ማስገባት ከፈለገን ትንሽ ቁጥር ያለውን ማስገባት አንድ ትምህርት ቤት ማስገባት ከፈለገን እዚህ እንመርጣለን። እዛ ያለውን በቴምፕሌት ያለውን እዚህ ያሳየናል ነው። ሶ ሞቢሊቲ ስታተስ ያኛው በአንዴ ብዙ ማስገባት ስንፈልግ ነው። ይሄኛው ቀለል የሚያደርገው ሪጂን ዞን ምናምን ኦልሬዲ በወረዳው ስለገባው ራሱ መርጦ አስቀምጦልኛል፣ መሙላት አይጠበቅብኝም ነው። ስለዚህ እዚህ ጋር ቀበሌውን መጻፍ ነው። ህዳሴ ብለው ሎኬሽን ታይፕ አርባን ሩራል አርባን። እነዚህ ስናይ ኦፕሽናል ናቸው፣ ማንዳቶሪ አይደሉም። ማስገባት ይቻላል እነሱንም። ከዛ ስንጨርስ ሴቭ። ኦኬ እዚህ ጋር ዴት ስታብሊሽመንት ይር ስላላስገባው አስቆሞኛል። እሺ እዚህ ጋር እንደዚህ ከ2004 እስከ 2015። እሺ አሁን ሴቭ ማድረግ ይቻላል። ሴቭ ስለው ዳታ ሴቭድ ሰክሰስፉሊ ትምህርት ቤቱ ገባ። የትምህርት ቤቱ መግባቱን እዚህ ማየት ይቻላል። ታች እዚህ ጋር ኦተንቲኬሽን ላይ ኦርጋናይዜሽን ማኔጅመንት ማንን ያስገባውት ስኩል ዋይ ምን ሰጥቶኛል? ኮድ ሰጥቶኛል። እንደዚህ ያችን ለዩዘር ኔም እንጠቀማለን። ከዛ ፓስወርድ አሳይን እናደርጋለን። ስኩል ዋይ አለ። ስለዚህ ዩዘር እንፍጠርለት በአካውንት መግባት እንዲችል ነው ቀጣዩ ስቴፕ። ለማን እዚህ መርጣለን፣ ለስኩል ዋይ ነው። ከዛ እዚህ ጋር አድ ዩዘር ነው የምንለው። ዩዘር ኔም እንደዚህ እናስገባለታለን። ፉል ኔም ስኩል ዋይ ነው። ለስኩል ዋይ ስሙን የትምህርት ቤቱን ስም፣ ፓስወርድ ያው እስካሁን የምንጠቀምበትን ፓስወርድ ኤሚስ ምናምን የሚለውን፣ ከዛ ኢሜይል የፈለግነውን @gmail.com ብለን እናስገባለን። ሴቭ እናደርገዋለን። ይሄንን ሴቭ ሆኗል። ስለዚህ አሁን ፈጥረንለታል። ሮል አሳይን ማድረግ ነው የመጨረሻው ስቴፕ። ሮል አሳይን ስናደርግ እንደዚህ ቹዝ ሮል፣ ከዛ ኔክስት ስኩል ዩዘር ነው የምንፈጥርለት። ሴቭ። ከአንድ በላይ ዩዘር መፍጠር እንችላለን ነው እዚህ ጋር። ለዚህ ትምህርት ቤት የተለያዩ ሰዎች እየገቡ እንዲያዩ ከፈለገን በተለያየ ፓስወርድ አድ ዩዘር እያልን መሄድ እንችላለን የፈለግነውን ያህል። ሶ ስኩል ዋይ ሰርቷል የሚለውን ወጥተን ቼክ እናርግ። ዩዘር ላይ ይሄ ነው ዩዘር ኔሙ። ፓስወርድ ላይ ኤሚስ ሚለውን እንጽፋለን። ካፕሽን ስናስገባ ስኩል ዋይ ሚል መምጣት
ስለዚህ ሰራ ማለት ነው ስኩል ዋይ። እንደዚህ አይነት መንገድ ኢንስቲትዩሽን አድ ማድረግ ይቻላል።